ሰላም እግዚአብሔር ቤተሰቦች እንደምን አላችሁ? እንደ አውሮፓውያን አቆጣጠር ከጥር 2020 መጨረሻ ጀምሮ እንግዲህ አሜሪካን ዩናይትድ ስቴትስ ከ2003 የኢራቅ ወረራ በኋላ በመካከለኛው ምስራቅ ትልቁን ወታደራዊ ግንባታ እንግዲህ እንዳካሄደች ሁላችንም የምናውቀው ሀቅ ነው። የአየር ኃይልና የሚሳኤል መከላከያ ንብረቶችን በመስራት ከኢራን ጋር ውጥረቱ የጨመረ እንደሄደ እናውቃለን። ዩናይትድ ስቴትስ ለኢራን የኒውክሌር መርሃ ግብር 2025 እስከ 2026 የኢራን ተቃዋሚዎች እና በሺዎች የሚቆጠሩ መንግስትን የተቃወሙ ሰዎችን በመግደል ራሱ የኒውክሌር የማብላላት ስራ እንዳደረገች ይታወቃል። አሜሪካ ደስተኛ እንዳልሆነች ተናግራለች። ወደ ሶስተኛው ዓለም ጦርነት ሊድ ሊያደርገን ይችላል ወይንስ የሚለውን በጣም አስጊና ሁሉም ሰው ሊጠነቀቅበት የሚገባ ጉዳይ ነው። ትኩረት ሊሰጠው የሚገባ ጉዳይ ነው። ግን እንደ ክርስቲያን እኛ የዘመኑ መጨረሻ ላይ እንዳለን አውቀን መጠንቀቅና መንፈሳዊ ሕይወታችንን ማጠንከር እንግዲህ They don't want to say the key words, we're not going to have a nuclear weapon. They have to say, we're not going to have a nuclear weapon. And they just can't quite get there. They want to enrich a little bit. You don't have to enrich when you have that much oil. So I'm not happy with the negotiation. I say no enrichment. Not 20%, 30%. They always want 20%, 30%. They want it for civilian, for civil. I think it's uncivil. ክርስቲያኖች ግዴታ ነው። ምክንያቱም ይሄ ጦርነት እንግዲህ የለየለት የኒውክሌር ጦርነት ሊሆን ይችላል፣ ላይሆንም ይችላል። ነገር ግን መዘጋጀት የክርስቲያን ፋንታ ነው። Victory for anybody. It would be a devastating war. And since the Americans' bases are scattered to different places in the region, then unfortunately, perhaps the whole region would be engaged and would be involved. So it is a terrible scenario. Of course, we are prepared. We are fully prepared for both options. War, God forbid, and peace. I think a fair, balanced, and equitable deal is achievable, and we can do it. Of course, our armed forces are prepared to do their job, and we know how to defend ourselves. And this is what we did last time. And we have learned lots of lessons from the last war. So we are even more prepared. And that means, by the way, that the aim is to prevent war. ኢራን በመሳሪያ ብትመታ ምን ሊሆን እንደሚችል ታውቃላችሁ? በገልፍ ኦፍ ኤደን ወይንም ደግሞ በሚድል ኢስት በሜዲትራኒያን ሲ ላይ በጣም ብዙ የአሜሪካ አሴቶች አሉ። አሴት ማለት የዋርሺፖች አሉ። እንዲሁም ደግሞ ሚድ አትላንቲክ የሚባል የፓወር ግሪድ አንደር ዋተር የሚሄድ አለ እና ቀጥታ ያንን ኢራን መታለው ብላለች። ስለዚህ ሳይበር አታክ የሚባለው ነገር አሜሪካ ውስጥ ኤክስፔክትድ ይሆናል ማለት ነው። እንግዲህ ብዙ ፕሬዲክሽኖች አሉ። ይሄ በጣም ሊያሳስበን የሚገባው ጉዳይ ምንድነው? ሳይበር አታክ የሚባለው ይሄ ምንድነው? የኢንተርኔትና ፓወር ወይንም የኃይል መጥፋት ነው። እንግዲህ ይሄ ኤክስፔክትድ ነው። ስለዚህ በቅርበት ሊሆን የሚችል ነገር ነው። ኢራን ኒውክሌር ዌፐን እንዳላት ይታወቃል። ፕሩፍ አድርገዋል ኦልሬዲ። ምክንያቱም ዲል ተሰጥቷቸው ብዙ ጊዜ አንቀበልም ብለዋል ኢራኖች። ስለዚህ በቅርቡ ሳይበር አታክ ስለሚኖር ሁላችንም ሬዲ እንድንሆን ለዚህ ከቻልን በቤታችን የተለያዩ ነገሮችን ማስቀመጥ ሴቭ ማድረግ በጣም ወሳኝነት አለው። በተለይ አሜሪካ ኖርዝ አሜሪካ ውስጥ የሚኖር ሰው ኢሮፕም እንደዛው በቤታችን ሴቭ ብናደርግ የተለያዩ ምግቦችንና ለፓወር የሚሆኑ ነገሮችን በቤታችን ብናስቀምጥ በጣም ወሳኝነት ይኖረዋል። እንግዲህ ለጥንቃቄ ያህል ነው። መልካም ቀን ይሁንላችሁ።